ከሰማችሁት በኋላ እናንተ ደግሞ የተሰማችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ታላቃችን ናት ይላል። ፊቷም ህይወቷም ኮስተር ያለ ነው። ቁም ነገርና ታታሪነት የሞላበት በስራም በትምህርትም በአላማም ጎበዝ ናት። እንደ ሞዴላችን ነው የምናያት። ከኛ በፊት ነበር ትምህርት የጨረሰችው። ከሆነ ድርጅት በቆንጆ ደሞዝ ተቀጠረች። አግቢ ያልናት ሳቀችብን። ትንሽ ቆይታ ባህር ማዶ ተሻገረች። አሁንም አግቢ አልናትኛ። በንቀት አየችን። ስለ አላማዋ ትላልቅ ነገሮችን ነገረችን። የእናትና አባቷን ደስታ ሳታይ ወንድም እህቶቿን ለቁም ነገር ሳታበቃ ማግባት የሚባል ነገር እንደማይታሰብ ነገረችን። እኛ አገባን፣ ወለድን፣ ወላለድን፣ ነገርናት። አላማ የሌለው ሰው አድርጋ ቆጠረችን። እንዳሰበችው ለወላጆቿ ቤት ሰራች፣ መኪናም ገዛችላቸው፣ ሀጅም ማስደረገቻቸው። እሷ ግን ትንሽ ልስራ እያለች ቆየች። ቤቱን እናቷ 3 ዓመት ኖረውበት ዱንያን ተሰናበቱ። ሐዘን የበዛባቸው አባቷም ከ2 ዓመት በኋላ ሚስታቸውን ተከተሉ። አገር ገብታ አይደለም የነርሱን ደስታ ለማየት ሲሞቱ ሲቀበሩ ለመድረስ እንኳን አልታደለችም። በኋላ ላይ ቆይታ ዙሪያዋን አየች። እናትና አባቷ ወደ አኺራ ሄደዋል። ወንድም እህቶቿ የውርስ ድርሻቸውን ይዘው ክደዋታል። ቆም ብላ ዱንያን ከለሰች። ብቻዋን ቀርታለች። አሃ ብላ ራሷን አሰበች። ወደ ራሷ ተመለሰች። አገባች። በትዳር 2 ዓመት ቆየች። የሆነ ቀን ደወለችልኝ። ስቅስቅ ብላ ያለቀሰች ነበር። ደንግጬ ምን ነው አልኳት። ልጅ እምቢ አለኝ ዱዓ አድርግልኝ አለችኝ። 45 ዓመት ሆኗት ነበር። ቆይ እችን ልምላ ይሄን ላደርግ እንዳለች ሳይሞላላት እናትም አባትም እድሜም ህይወትም አመለጣት። ወዳጆቼ እሷ አትሞላምና ዱንያን ለመኖር ነገ ከነገ ወዲያ አትበሉ። ነገ በእጃችሁ የለምና ህይወትን ዛሬውኑ ኑሩት። እድሜ ታክሲ አይደለም አይጠብቅም ቆሞ። ካልተሳፈሩበት ቶሎ ተሽቀዳድሙ አይደል አባባሉ። ሁሉም ነገር በጊዜው ያምራልና ነገሮችን በጊዜያቸው ከውኑ። ለናንተ ከናንተ በላይ የሚያስብላችሁ የለምና ለራሳችሁም ጊዜ ሰጣችሁ በደንብ አስቡ።